እኔ ብዙ አይነት ፖዚሽን አውቃለሁ። በየትኛው ይመችሻል አንቺ አሮጊቷ? እንዴት አድርጌ ልረጥልጥሽ? ስዙር ልይዝብሽ እኔ አሮጊቷ እንዴት ልግረፍሽ? እስኪ ንገሪኝ አንቺ። እኔ አንቺ አሸንፈሽኝ በሜዳዬ ሶስተኛ ደረጃን ማለት ነው። እንዴትም አትወስጂው። እንዴትም እኔ ብዙ ሰው መንግስተ ሰማያት እንደሚገባ እየገባኝ ነው። አንተ አሁን ብዙ ሰው ማለት ነው የመግባት እድል አለ። የዋናቸው ኦልድ ትራፎርድ መተን ዩናይትድን አሸንፈን እንወጣለን ይላል። አንተ ልበ ሙሉ ነው። ከዚህ በላይ መንግስት እንዴ ንጹህ ልብ ያለው ሰው እኮ የለም። ከዚህ በላይ እንዴት ነው ነው በቃ እንዴት ልሂድብሽ? እሱ ብቻ ንገረኝ አንቺ። እኔ እንደምገልሽ እገልሻለሁ፣ አፍኝም እገልሻለሁ። እንዳታስቢ። እሱ ማነው ህፃን ልጅ ብቻ ነው በአሻንጉሊት የሚጫወተው ያለው? አውቃለሁ እኔ የሰው ልጅ ሲደብረው ፊልም ያያል፣ መጽሐፍ ያነባል፣ ከጓደኞቹ ጋር ይጠጣል። እኔ ግን ቤቴ ኦልድ ትራፎርድ ሂጄ እዛ ነው በአሻንጉሊት የምጫወተው። በጣም ነው የምወደው። በቃ ደስ ይለኛል፣ ይናፍቀኛል። በቃ አጓጓለሁ። በአመት ሁለቴ ብቻ እንደምንገናኝ ሳስበው እኮ በጣም ነው ልቤ ውርድ ይላል። ምን አለ 4-5 ጊዜ በተገናኘን ነው የዘወትር ጸሎቴ። ምክንያቱም ይጎበደድልኛል። ሻሺ ስለምታጎበድድልኝ እኮ ነው። ትከድመኛለች። እግር ኳስ መዝናኛ ነው፣ የዛሬው ግን መዝናኛ አይደለም። ግድያ ያዝናናሃል አንተ። ለዚህ ሲዝን ፐርፎርማንሴ ማለት ሻሼን ያለ ጥፋቷ እቀጣታለሁ። በቃ እንደዚህ ነኝ እኔ። አረ ዲቤክ ፌር አይደለም እኮ ሻሼ ምን አደረገች? ምንም እኮ ጨዋታ ማትጮትም ፌር አይደለም አውቃለሁ። ግን በቃ ምን ታመጣላችሁ? እንደዚህ ነኝ፣ እቀጣታለሁ። ሊጉ የኔ ነው፣ እንደምፈልገው ነው ማደርገው። ታያለ። ላንክሻየር ደርቢ ይላል። ጎስት ለማን ነው የምትቋጥረው ምናምን ካልከኝ ማኑ በዚህ ቪዲዮ ላስረዳ አባቴ። አንደኛ ፍሬን እፈልገዋለሁ ለነገ ማኑ ተረዳኝ። ምን አገባኝ አንደኛ ሁለተኛ ነገር ደግሞ በመጀመሪያው ሃፍ ላይ አንፊልድ ላይ መቶ ዩናይትድ ስለለጠፈው ሊቨርፑል ላይ የሰራዋቸውን ቪዲዮስ ሄደ ማየት ትችላለህ። ተረዳኛል። አንድ እኩል ባረገው ደስ ይለኛል። አንድ እኩል ባረገው ማኑ ገባርላ። አንድ ያፈላ ወገን አለ ቢደረግ ደስ ይለኛል። እኔ ታውቃላችሁ ማንም ማሸነፈ ማንም ይሄን ሳምንት ሊነጥቀኝ አይችልም። የተረጋገጠ ነገር ቢኖር ማኑ ተረዳኝ አይደል? ብቻ እጠብቃለሁ ማኑ ገባርለ። ወይ እዚች ጋር አናዘር ዋን ይሆናል ወይ ደግሞ አንድ እኩል አረጋችኋለሁ ማኑ። 10 ቪዲዮ ነው የዛኔ አንፊልድ ላይ መተው ሲያሸንፏቸው የሰራሁት ማኑ በሪኩዌስት በዩናይትድ ደጋፊ ሪኩዌስት ማኑ ቦኒ ብሉ ሙላ ተብለዋል እኮ የዛኔ ገባሽ አይደለ? አሁን ማንቼ ላይ ነው መሰካት ፈልገው ትርፌ ገባሽ አይደለ? ላንክሻየር ደርቢ ስትበላሉ እናያለን። ፈርታችሁ ቦክታችሁ ስትለጠፉ ማኑ ደስ የሚለው ነገር ሀቅ ለመናገር ብዙ ጊዜ የምትፈራዋ ግን ማንቼ ናት። ገባ አይደለ? ማንቼ እያወቀች ነው የምትገረፈው ብዙ ጊዜ ማኑ ገባ። ማይረባ ሊቨርፑል ደግሞ ዛሬ መጥቶ ከገረፋ ደግሞ ማኑ እቺን መራራ እውነት አስታውሳታለሁ ነው የምልህ። ሲሄድ ያምራል ባቱ ሲመለስ ደረቱ ሊቪያ አይደሎይ የሻሸ አባቱ ብሎ ነበር አንድ ጀግና ገጣሚ ከዚህ ቀደም እንደገጠመው ማለት ነው ለአንተ እና ማለት ነው። ኃያሉና ውዱ ክለባችን ሊቨርፑል ዛሬ በኦልድ ትራፎርድ ማለት ነው ላንክሻየር ደርቢ አመሻሽ 11 ሰዓት ተኩል ሲል እንግዲህ ማንቸስተር ዩናይትድ የሚገጥም ይሆናል ማለት ያው እንግዲህ በዛኛው ወገን አካባቢ ፉከራና ጫጫታ እየበዛ እየሰማን ነው። እኛ ደግሞ አንፎክርም። ጀግና ገሎ እንጂ የሚፎክረው አንፎክርም። ለማንኛውም ማለት ነው በዛሬው ጨዋታ ላይ ዳኒ አባታቸው መሐመድ ሳላ ንጉሱ መሐመድ ሳላ ኦልድ ትራፎርድ ላይ ብቸኛው ሃትሪክ የሰራው አባታቸው መሐመድ ሳላ ባለመኖሩ እጅግ በጣም ከፍቶኛል። ከምሬ ነው የምላችሁ። ቢያንስ ቢሆንም ያሉ ተጫዋቾች በቂ ናቸው። ሰበብ ያው አያስፈልግም ነው የምላችሁ። እና ፋሚሊ የዛሬው ጨዋታ ኦልድ ትራፎርድ ላይ ሄደን መበቀል የግድ ነው። ቢያንስ ግን ይሄንን ጨዋታ አቸንውጣለን እንጂ እነሱ እንደሚደነፉት ተሸንፈን አንመለስም። ለማንኛውም ማለት ነው ድል ለእንግሊዝ ኩራት ለሆነው ለኃያሉ ለክለባችን ሊቨርፑል ይወለበሩ ካለው መልካም ጊዜ መልካም እድል። ባይ ፋሚሊ ይመቻችሁ። ጉድ ሞርኒንግ የማንቸስተር እና የሊቨርፑል ደጋፊዎች፣ ከባዱን የላንክሻየር ደርቢ ዛሬ የሚደረገውን 11 ሰዓት ኢቨንት ተዘጋጅቷል። እባክህ ሊቪ እባክህ ሌጀንዶች በሰላም መቀመጥ አልቻሉም። ይሄ ብሩኖ የሚባል ሰላቢቲ እንትን ቢያንስ ጨዋታው ምንም ይለቅ ምንም መቼም ውጤቱ ለራስህ ነው የምታሸንፈው አይደል? ካሸነፈ ይቀር ወንድሜ እባክህ ብሩኖ አሲስት ወይንም አያግባ። ብሩኖ ኳሲስ የተጎዱት ጨዋቾችም እንዳለ ገብተው ታክል ይወረዱ። በቃ እሱን ሰውዬ ቆልፋ ያዝልን። ከዛ በኋላ የምታሸንፈው አቻ የምትወጣው እሱ ለራስህ ብለህ ታደርገዋለህ። ትልቅ ነህ፣ ትልቅ ቲም ነህ፣ ተቀናቃኝህ ነው፣ በደንብ ትጫወታለህ። ግን
እባክህን እዚህ ለተቸገረ ለወንድሙ እነ ሄነሪ ምናምን ለረጅም ዓመት የሰሩትን ይኸው አሁን እየቀበቀበ መጣ። ብሩኖ መጣ። የረጅም ዓመት ሪከርድ እየተጋራ ስለሆነ በቃ በዚያ ያያዙ ስላስቸግረን ብሩኖን ያዝልን። ከዛ በኋላ የምታረጉን ይፈልክውናል። ብሩኖ የሚባለው ሰው ያዙልን። ለ11 ይዱበትና ስበሩት። መስመር ሳይሆን በቃ የሆነ ክበቡት በእናት። ተጠባቂው የላንክሻየር ደርቢም በሁለቱ ኃያላን ክለቦች መካከል ዛሬ ከቀኑ 11 ሰዓት ተኩል ላይ ይከናወናል። 20 ጊዜ የእንግሊዝ ፕሪሚየር ሊግን ዋንጫ በማሳካት አርቀው የሰቀሉት ሁለቱ ክለቦች ዛሬ በኦልድ ትራፎርድ ማንቸስተር ዩናይትድ ሊቨርፑልን የሚያስተናግድበት ፍልሚያ ይከናወናል። በነገራችን ላይ ሁለቱ ክለቦች በአውሮፓ ሻምፒዮንስ ሊግም ማንቸስተር ዩናይትድ 3 ጊዜ ሊቨርፑል 6 ጊዜ በማንሳት የእንግሊዝ ኩራቶቹ ነው የቀጠሉ ክለቦች ናቸው። ዛሬ የሚጫወቱት ግን ሶስተኛ ደረጃ ለመያዝ ነው። ማን የሶስተኛ ደረጃን በውድድር ዓመቱ ይዞ ያጠናቀቃል የሚለው በጉጉት ይጠበቃል። ሊቨርፑል በውድድር ዓመቱ አጀማመሩ ድንቅ የነበረ ቢሆንም ነገር ግን አጨራረሱ ጥሩ አልሆነለትም። መሃሉ ላይ የነበሩት ነገሮች አስቸጋሪ ነበሩ። በእርግጣው ላይ በ3 ተከታታይ ጨዋታዎች በማሸነፍ ወደ ቀደመ ብቃታቸው ለመመለስ አርነ ስሎት እየታገሉ ይገኛሉ። ማንቸስተር ዩናይትዶች ማይክል ካሪክን ዘግይተው መሾማቸው እንጂ ምናልባትም ለዋንጫ የሚፎካከሩበት እድል ይኖር ነበረ። ባለፉት ጊዜያቶች ማይክል ካሪክ ከአርሰናል እስከ ቼልሲ ከማንቸስተር ሲቲ እስከ ብራይተን ድረስ ሁሉንም ክለቦች ገርፈዋቸዋል። አሁን ተረኛው ሊቨርፑል ነው። ሊቨርፑል በኦልድ ትራፎርድ ማንቸስተር ዩናይትድን ይቋቋመዋል የሚለው በጉጉት የሚጠበቅ ጉዳይ ይሆናል። በዛሬው ጨዋታ ላይ በሊቨርፑል በኩል ወሳኝ ተጫዋቾች የማይኖሩ ይሆናል። በዚህ ሂደትም አሌክዛንደር አይዛክ በዛሬው ጨዋታ ላይ የማይሳተፍ እንደሆነ የመረጃ ምንጮች እየጠቀሱ ይገኛሉ። ሳላህም የለም። በማንቸስተር ዩናይትድ ያን ያህል አስጊ ጉላት ዜናዎች የሉም። ምናልባት ማቲያስ ዲሊት እና መጠነኛ ጉዳት ያለባቸው ተጫዋቾች ካልሆኑ በስተቀር አብዛኞቹ ተጫዋቾች ወይም ሙሉ በሙሉ በሚባል ደረጃ ለዚህ ጨዋታ ዝግጁ ሆነው እንመለከታቸዋለን። ብሩኖ ፈርናንዴዝ ለታሪክ ይጫወታል። በዛሬው ጨዋታ ላይ አንድ አሲስት ካረገ የቴሪ ዳንኤልና የኬቨን ድብሩይነ የምንጊዜም የፕሪሚየር ሊጉ አሲስት በአንድ ዓመት ብዙ አሲስት የማረግ ክብረ ወሰንን መጋራት ይችላል። 2 ካረገ ደግሞ ይሰብረዋል። እናም ዛሬ ለብሩኖ ልዩ ቀን እንደሚሆን የሚጠበቅ ይሆናል። ሊቨርፑል በኩል የዛሬውን ጨዋታ ማሸነፍ የሚችሉ ከሆነ የቶፕ 5 ቦታቸውን ያረጋግጣሉ። ማንቸስተር ዩናይትዶች አቻ ይበቃቸዋል። ምን ትጠብቃላችሁ? ወሳኝ ፍልሚያ፣ ወሳኝ ፍጥጫ ዛሬ ከቀኑ 11 ሰዓት ተኩል ላይ ውጤት ይገመት፣ ሐሳብ አስተያየት ይሰጥ። ይመቻችሁ። መልካም ቀን፣ መልካም ጨዋታ። በኋላ ላይ በቀጥታ ስርጭት እንገናኝ። እስከዛው የዩቲዩብ ቻናላችን ሲዲ ስፖርት ሳብስክራይብ እንደዚሁም ላይክ ሼር ይደረግ። መልካም ቀን፣ መልካም ለተሰንበት። ታደራችሁ ሁለት ጥጋበኞች እንዴት ናችሁ? ሰላም አደራችሁ? እንዴት አደራችሁ? ሰላም አደራችሁ? ፌስ ነው። ሁለት ጥጋበኞች ዛሬ ሊጫወቱ ነው። እናንተ ሁለት ሊፈሳፈሱ ነው። 2000ም ትላንትና ስቋጥር ይብኛል አየሁሽ እንዳይመስልሽ። 2000ም አይቻሉ። የዚህ ግን ትንሽ ከፍ ያለ ነው። የዚህ ከፍ ያለ ነው ጀማው። ለማንኛውም ትላንትና እኛ ከፉላም ስንጫወት ጀማው አልተቋጠረብንም ወይ? ተቋጥሮብናል አይደል? ስለሆነ እንቋጥራለና አሁን ግራ ይገባ ማለ እንቋጥር። ኮሜንት ሴክሽን ላይ ሲገለጹልኝ ማለ እንቋጥር ተርፌ ላይ ይሻለናል፣ ሊቨርፑል ላይ ይሻል ማለ እንቋጥር። እኔ ይሄኛው ይቋጠርበት ነው ይሻል። የምሬ ነው። ተንከቲ ሲሆነ ሰው እንግዲህ ዛሬ ኢቨንት እንደነበረኝ ታውቃላችሁ። ታዲያ ኢቨንቱ ተሰርዟል፣ ወደ ሌላ ጊዜ ተዘዋውሯል። ጀማአው እንግዲህ ማናጀሪ አንዳንድ ጉዳዮች አልተስተካከሉም ብሎኛልና በሌላ ጊዜ በሌላ ኢቨንት የምንገናኝ ይሆናል። ዛሬ ማንም ሰው እንዳይጉላላ በደንብ ኮፒ ሊንክ ሼር አድርጉና ለጀማው አዳርሱልኝ። በያለንበት እንግዲህ እንወጥራለን ማለት ነው። ይቋጠራል ማለት ነው። ማለት እንቋጥር ኮሜንት ሴክሽን ላይ የበዛው ኮሜንት ላይ ማለት ነው። ወጥረን እንቋጥራለን ማለት ነው። ዚ ላንኪሻየር ደርቢ በቃ አሁን ያለኝ ተስፋ ሊቬና ቪላ ላይ መቋጠር ነው። በቃ ገባ። ተስፋ አልቆረጥኩም። ለምን ሲባል ጭላንጭል ተስፋን ቢኖር ጠጣዋለሁ ጭላንጭሉን እንጂ አልቆርጥም። ስለዚህ ወንድም ጥላ እንዴ የሆነ ሰሞኑ እኮ አንተ ተበስ ምን ባባል ሰዎች አሁን ርቀታችንን ይኸው እና ዛሬ የሰበናፑ ብቀላ በአሪፍ ሰዓት ስላገኘ ትበቀላለህ ማለት ነው። ትበቀላለህ። ከጎን ነኝ ዛሬ ከጎን ነኝ። ወንድም ጥላ ታስደስተኛለህ ዛሬ። ተስፋ አልቆርጥም። ምንም 3 ጌም 2 ጌም ላምን አይቀርም የለም እና ሊቪያው ዛሬ ትጠብቀኛለህ እና እናንተ ደግሞ ቴሌግራም ላይ ግቡ። ትናንት የፕሪሚየር ሊጉን ጨዋታዎች ብቻ ሳይሆን ስትሬት ያገኘነው ሌላ ሙሉ ቲኬት አድርገናል። 100% ቦነስም ታገኛለህ በዚህ ፕሮሞ ኮርስ ስትመዘገብ። ቴሌግራሜ ላይ ና አባቴ፣ በዚህ ቴሌግራሜን ተቀላቀል። የዛሬም ቲኬት አለ። ወንድም ጥላ ከጎን ነኝ ነው የምልህ። ዛሬ 2
ሀያላውያን ይጫወታሉ። ከዛ በፊት ሰውን ለመርዳት ሰው መሆን በቂ ነው የሚለውን አባባል በተግባር ላይ ያሳየን ሃፒነስ ኬተሪንግ መጥቷል። በአንድ ፎሎወር 1000 ብር ከፍላለሁ አለ። በመቶ ሰው 100,000 ብር ሰጣለሁ አለ። ለማን? ጌርጌሴኖን ውስጥ ለሚገኙ ለአእምሮ ታማሚያን። ስለዚህ እናንተስ በስልካችሁ ሳትወጡ ሳትወርዱ ሳትደክሙ በስልካችሁ እዛ ቁጭ ባላችሁበት ሃፒነስ ኬተሪንግን ይሄው ከስራ አስቀምጬላችኋለሁ። የገባችሁ ፎሎ አድርጉ። ይሄን ቪዲዮ ደግሞ ለብዙ ሰው እንዲደርስ ኮፒ ሊንክ ሼር አድርጉ። ሰውን ለመርዳት ሰው መሆን በቂ ነው የሚለውን በተግባር እናሳይ። ቴንክ ዩ